ሰላም ሰላም ወደ ፕሮግራም ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ባላችሁበት ሰላማችሁ ይብዛ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። ፎሶሊያን እንዴት አድርጌ እንደምሰራ አሳያችኋለሁኝ። እዚህ ጋር ካሮት አለኝ። ቆንጆ አድርጌ የከተፍኩት ካሮት ልጬ ከዛ በኋላ ፎሶሊያውንም እንደዛ አጥቤ ከዛ እዚህ ጋር ደግሞ ሽንኩርት አለኝ። እንደዚህ በተለቅ አድርጌ በቀጫጭኑ ነው የከተፍኩት። ከዛ እዚህ ጋር ደግሞ ነጭ ሽንኩርት አለኝ። እንግዲህ አሁን ወደ አሰራሩ እንግባ። ተከታተሉ። እሺ መጥበሻዬን ከጣድኩኝ በኋላ ዘይት አደርግበታለሁ። የአትክልት ዘይት ነው የምጠቀመው። ከዛ መጀመሪያ የማደርገው እንትኑን ፎሶሊያውን ነው የምጠብሰው። ተመልካቾች በጣም ነው ይቅርታ የምጠይቃችሁ፣ ምክንያቱም እንትኑን ይሄንን መጥበሻዬን ከጣድኩኝ በኋላ ፎሶሊያውን ሳስገባው ምን ስለው እየቀረጸ ነበር የሚመስለኝ፣ ግን ሚሞሪ ፉል ብሎ ለካ መቅረጽ አቆሞ ነበረ እና አልቀረጸልኝም። እንዲሁም ጥሩ ሆነልኝ ማየቴ እንጂ ባላይ ኖሮ ሙሉ ቪዲዮውን እየቀረጸ ነው ብዬ አይወጣልኝም ነበር። ኤኒዌይስ ፎሶሊያውን አስገብቼው ፎሶሊያውን እየጠበስኩት ነው ያለሁት አሁን ማለት ነው። የመጀመሪያ ስራችን ነው ያደረኩት። እዚህ ጋር እንደምታዩት ያው ፎሶሊያ ሲሰራ አንዳንዱ ቶሎ እንትን ይላል፣ ተለቅ ስለሚሉ ሁሉም በተመሳሳይ ሁኔታ አይበስልም። ስለዚህ እነኚህ ይበቋል ብዬ ማስበውን አወጣዋለሁ፣ ብዙ እንዳይቃጠልብኝ ማለት ነው። አሁን ሁሉም ስለደረሰ ይሄንን ማውጣዋለሁ። ከዛ አሁን ቀጥሎ የማደርገው ሽንኩርቱን ነው ማለት ነው። ሽንኩርትና ካሮቱን አበስላለሁ። ዘይት አልጨመርኩበትም። በፊት መጀመሪያ ላይ ጨመርኩበት በቂ ነው። በዛ ትንሽ ይሄንን በሰበሰ አረጋውና ከዛ በኋላ ካሮቱን እጨምርበታለሁ። አሁን ካሮቱን አደርግበታለሁ።
ከዛ ደግሞ ይሄንን ትንሽ አብስዬ ተመልሼ እመጣለሁ ማለት ነው። እሺ ካሮቴ እንደዚህ ቆንጆ ሆኖ ከሽንኩርቴ ጋር እየተጠበሰ ነው ያለው። ከለሩ ራሱ እንዴት እንደሚያምር። አሁን ምንድነው የማደርገው? ነጭ ሽንኩርቴን ጨምርበታለሁ። እሺ እንግዲህ አሁን እንደዚህ አይነት ሆኗል። ቆንጆ ሆኖ ተጠብሶልኛል። እስካሁን ድረስ ምንም አይነት ዘይት አላረኩም። ቅድም ለፎሶሊያውን ስጠብስ ያደረኩት ዘይት በቂ ስለሆነ በሱ ነው እያደረኩት ያለው። ከዛ በኋላ እሱ እንደዚህ ቆንጆ አድርጌ እንደምታዩት ሽንኩርቱ ራሱ እንደዚህ የካራሜላይዝ ሆኖልኛል። በጣም ቆንጆ ነው። በጣም ነው የሚጣፍጠው እንደዚህ አይነት መልክ ሲኖረው። አሁን እንደማደርገው ፎሶሊያን ቅድም የጠበስኩትን ፎሶሊያ ተጨምርበታለሁ ማለት ነው። የኪችን ታወል ላይ ያደረኩት እንትኑ ዘይት ምጥጥ እንዲያደርገው። ከለሩ እንዴት እንደሚያምር አንድ ላይ ደስ የሚል ከለር ይሰጠዋል። ስለዚህ አሁን ምንም አይነት ቅመም ቅድም አልጨመርኩኝም። አሁን ቅመም ጨምርበታለሁ። የምጠቀማቸው ቅመሞች ምን ናቸው? ከዛ እዚህ ጋር ጋርሊክ ሳልት ይሄንን አረግበታለሁ። ይሄን በጣም ቆንጆ ነው ነገር። ከዛ ጨው፣ ጋርሊክ ሶልቱን ጨው ስላለው ብዙ ጨው አላበዛም፣ በቂ ነው። ከዛ በኋላ ደግሞ ቁንዶ በርበሬ ለኔ ዘይቱ በቂ ነው። ከዚህ በላይ ዘይት አልጨምርበትም። ዘይት ሲበዛ ምንም እዚህ ላይ ምንም አያደርግም። ሁለተኛ ነገር ቆንጆ ነው፣ ዘይት አለው። እንዲጠበስልኝ ነው የምፈልገው። ይሄ ቆንጆ ሆኖ ተጠብሷል። ስለዚህ ይሄንን አረግበታለሁ። ሌላ ማረግበት አንድ ነገር ምንድነው? ይሄንን የማጊ ፈሳሹን አረግበታለሁ። በጣም አሪፍ በጣም የምወደው ነገር ነው። በጣም ቆንጆ ጣዕም ነው የሚሰጠው። በጣም እንደምታየው እንደዚህ ቆንጆ ሆኖ በስሎልኛል። ከለሩ በጣም ነው የሚያምረው። ሽታው በጣም ነው ደስ የሚለው። በዛ ላይ አሁን መጨረሻ ላይ ያስገባሁበት ይሄ ማጂ በጣም ቆንጆ ቃና ነው የሚሰጠው። በጣም አትክልት ስጠብስ እኔ እንደዛ አድርጌ ነው የምጠብሰው። ጨምርበታለሁ ወደ መጨረሻ ላይ። እሺ እንግዲህ ተመልካቾች አሁን እንግዲህ ፎሶሊያን ከካሮት ጋር እንደዚህ አድርጌ ሰርቼ አልቋል። እንደምታዩት በጣም ነው የሚያምረው ከለሩ። ካሮቱም አልፈራረሰም። ቆንጆ ሆኖ በስሎልኛል። ቆንጆ ሆኖ ተጠብሷል። ስለዚህ አሁን እሳቴን አጥፍቻለሁ። ምንድነው የማደርገው? ጨርሻለሁ ማለት ነው። ስለዚህ የዛሬ ቪዲዮ ይህንን ይመስላል እላችኋለሁ። ምንድነው የማደርገው? እዚህ ላይ ያለው ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ኮሜንት ማድረግን አትርሱ። ከወደዳችሁት ሼር ማድረግን አትርሱ። ላይክ ማድረግን አትርሱ። አስተያየታችሁን ስጡኝ። ለምታረጉልኝ ድጋፍ በጣም ነው አመሰግናለሁ። በጣም ሁላችሁም ተባረኩ። እግዚአብሔር ይስጥልኝ። ለምታበረታቱ አመሰግናችኋለሁ። ለዚህ ቤተሰብ ደግሞ ለዚህ ቻናል ደግሞ ዛሬ ገና አዲስ ከሆናችሁ ሰብስክራይብ በመሆን በማድረግ የኔ ቤተሰብ ሁኑ እላችኋለሁ።
እንግዲህ እንደምታዩት እንደዚህ ይመስላል። ይሄንን በሩዝ መብላት እንችላለን። እንዲሁም ደግሞ ይሄንን ራሱ እንደዚሁ እበለዋለሁ። እንደዚህ መብላት እንችላለን። ለልጆች በጣም ቆንጆ ነው፣ ይጣፍጣል። በጣም ስለሚጣፍጥ አትክልትም ስለማይላቸው ላይ ቆንጆ ሆኖ የጥብስ ቴስት ስለሆነ ያለው ቆንጆ ነው። እንደዛ አድርጋችሁ ለልጆቻችሁም ስሩላቸው፣ ሞክሩ ትላችኋለሁ። ትወዱታላችሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ በጣም ነው የማመሰግናችሁ። ባላችሁበት ቦታ ሰላማችሁ ይብዛ። ተባረኩ። ባይ ባይ።